ዶክተር መላሽ ብለው ባላለው በኢትዮጵያ ደምና ሕዋስ ባንክ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ነኝ። እንግዲህ ዛሬ በተለያዩ አደባባዮች ላይ የደም ልገሳ ፕሮግራም አዘጋጅተናል። የደም ልገሳ ፕሮግራሞቹን በ11 ክፍለ ከተሞች ይገኛሉ። አጠቃላይ የቲሙ ብዛት ደግሞ ወደ 12 የሚሆን ቲም አዘጋጅተናል። ይሄም ያዘጋጀንበት ከሌላው ቀን ለየት ያለበት ምክንያት በሚቀጥሉት ቀናቶች 1 2 3 ቀናቶች ላይ በዓላቶች በተደራራቢ ስለሚኖሩ የደም ልገሳውን ትንሽ አፌክት ሊያደርገው ይችላሉ በማለት ይህን የደም ልገሳ አዘጋጅተናል ማለት ነው። ምክንያቱም ደም ከሌለ ያው ህይወት የለም። ደም ካልተለገሰ በሆስፒታሎች አሉ ብዙ ታካሚዎች አሉ፣ ብዙ እናቶች አሉ የሚወልዱ ብዙ የካንሰር ታካሚዎች አሉ። እነሱ ሁልጊዜም በበዓላትም በሌላም ቀን ይኖራሉ። ስለዚህ የደም ልገሳው ሁልጊዜም መኖር አለበት። የደም አቅርቦት ሁልጊዜም መገኘት ወይም የሚፈልጉት ደም መገኘት ስላለበት ቀድመን ዝግጅት ለማድረግ ነው ማለት ነው። ምክንያቱም ዛሬ የተሻለ እናስለግሳለን ብለን እናምናለን። የተሻለ ካስለገስን ደግሞ አንድ ሰው የሚለግሰው የሶስት ሰዎችን ህይወት ያድናል። ስለዚህ አብዛኛዎቹ ታካሚዎቻችን እንግዲህ እንደሚታወቀው የካንሰር ታካሚዎች አሉ። እነሱ ደግሞ ከዚህ ከሶስቱ አንዱ ከአንድ ሰው ከሚለገሰው በአንዱ ፕሌትሌት የሚባለውን ማግኘት አለባቸው። ይህ ደግሞ ኤክስፓየር ዴቱ ከ3 ቀን እስከ 5 ቀን ስለሆነ ቶሎ ማግኘት አለባቸው ማለት ነው። ስለዚህ ይህን የ2 ቀን 3 ቀን ሊገጥም የሚችለውን እጥረት ለመቅረፍ ይህንን ለየት ያለ የደም ማሰባሰብ ፕሮግራም አዘጋጅተናል ማለት ነው። እንግዲህ የደም ማሰባሰብ ፕሮግራም ይህን ስል አሁን ብቻ አይደለም የሚቀጥል ነው። ምናልባት የበዓላት ቀንም ከተመቻቸልን እናስለግሳለን። ግን ከበዓል ማግስት ጀምሮ አጠናክረን የምንቀጥል ይሆናል ማለት ነው። ስለዚህ ሁሉም ዛሬ ነገ ሳንል በዛሬው ዕለት ሁሉም በሚገጥመን አካባቢ ሁሉ ወይም ደግሞ በምናያቸው ድንኳኖች ሁሉ ጠጋ ብለን ደም ልገሳ ብንለግስ መለገስ ካልቻልን ብናስተባብር እና የማይተካውን ህይወት በሚተካው በትንሿ ፈሳሽ ትንሽ ለስላሳ ጠጥተን በሚተካው በትንሿ ደም ሰጥተን ህይወት ብናድን የሚል መልዕክት ማስተላለፍ ፈልጋለሁ። እውነት ነው ተረቱ ደም